አንዳንድ የዕለት ተዕለት ምግቦችና መጠጦች በእርግዝና ጊዜ ከተወሰዱ ልጅን ሊጎዱ እንደሚችሉ ያውቃሉ? ነፍሰ ጡር ሴት በቀን ምን ያህል ቡና መጠጣት አለባት? ሰላም ጤና ይስጥልኝ፣ ዶክተር ሰላምላክ ነኝ። በዛሬው ቪዲዮ እርጉዝ ሴት መብላትና መጠጣት የሌለባት 7 ምግቦችና መጠጦችን እናያለን። ላይክ እና ሰብስክራይብ ማድረግ አይረሳ። አንደኛ፣ ከፍተኛ የቫይታሚን ኤ መጠን ያላቸው ምግቦች። ከፍተኛ የሆነ የቫይታሚን ኤ መጠን የያዙ ምግቦች ለምሳሌ ጉበትና አንዳንድ የቫይታሚን ኤ ሰፕሊመንቶች ከመጠን በላይ ከተወሰዱ በልጅ ላይ የአንጎልና የልብ ችግር እንዲሁም ሌሎች ጉዳቶችን ሊያደርስ ይችላል። ሁለተኛ፣ ያልታጠቡ አትክልቶችና ፍራፍሬዎች። በደንብ ያልታጠቡ አትክልቶችና ፍራፍሬዎችን መመገብ እንደ ቶክሶፕላዝማ ያሉ ጥገኛ ነፍሳትንና አንዳንድ አደገኛ ባክቴሪያዎችን ሊይዝ ይችላል። ከዚህ በተጨማሪ በእነዚህ አትክልትና ፍራፍሬዎች ላይ የጸረ ተባይ ኬሚካሎች ቅሪት ሊኖር ይችላል። ይህም የጽንስ እድገትና ጤንነት ላይ ከፍተኛ ጉዳት ያደርሳል። ሶስተኛ፣ ጥሬ ወይም በደንብ ያልበሰለ ስጋ። ጥሬ ወይም በደንብ ያልበሰለ ስጋ እንደ ሳልሞኔላ እና ቶክሶፕላዝማ ያሉ አደገኛ ባክቴሪያዎችና ጥገኛ ነፍሳትን ሊይዝ ይችላል። ይህም ኢንፌክሽን ያመጣል። እነዚህ ኢንፌክሽኖች ውርጃ ወይም በጽንሱ ላይ ሌሎች ከባድ ችግሮችን ሊያስከትሉ ይችላሉ። አራተኛ፣ ከፍተኛ የሜርኩሪ መጠን ያላቸው የአሳ አይነቶች። በእኛ ሀገር ባይለመድም እንደ ስወርድፊሽ አይነት የአሳ ዝርያዎች ከፍተኛ የሜርኩሪ መጠን ይዘዋል። ይህም ጤነኛ የሆነ የህፃናት አእምሮ እድገት እንዳይኖር ያደርጋል። ነገር ግን በጣም ዝቅተኛ የሜርኩሪ መጠን ያላቸው እንደ ሳልመንና ቱና አይነት የአሳ ዝርያዎችን በሳምንት አንድ ጊዜ መመገብ ይመከራል። አምስተኛ፣ ያልፈላ ወተት። ያልፈላ ወተት ሊስቴሪያ የተባለውን አደገኛ ባክቴሪያ ሊይዝ ይችላል። ይህም ከባድ የህፃናት ኢንፌክሽንና ውርጃ ሊያስከትል ይችላል። ስድስተኛ፣ የአልኮል መጠጦች። በእርግዝና ወቅት መጠነኛም ቢሆን የአልኮል መጠጥ መጠጣት በልጅ ላይ የእድገት መዘግየት፣ የአንጎል ጉዳትና ሌሎች ጉዳቶችን ሊያደርስ ይችላል። ሰባተኛ፣ ከፍተኛ ካፊን ያላቸው መጠጦች። ካፊን ያላቸው መጠጦች እንደ ቡና፣ ሻይና ኮካ አይነት መጠጦችን አብዝቶ መጠጣት አይመከርም። በተለይ ቡና በቀን ከ1 ወይም ከ2 ሲኒ በላይ መጠጣት አይመከርም። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ይጠቅማል ብለው ካሰቡ ላይክ እና ሼር ማድረግዎን አይርሱ። አዲስ ከሆኑ አጭርና ጠቃሚ የጤና ምክሮች እንዲደርሱ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ።